ደቀ መዛሙርቱ ከመምህራቸውና ከጌታቸው ከኢየሱስ ክርስቶስ ጋር በደብረ ዘይት ተራራ ላይ በአንድነት ተቀምጠው ሳለ ደረቱን ለደብረ ዘይት ተራራ ሰጥቶ በሚያስገርም ግርማና ውበት በፊት ለፊታቸው የተንጣለለውን የኢየሩሳሌምን መቅደስ እያስተዋሉ ጌታ ሆይ ይህን ባለ ልዩ ግርማ መቅደስና የተሰራበትን ውብ ድንጋዮች ታየዋለህን? አሉት። ታሪክ ጸሐፊው ሐኪሙ ሉቃስና ወንጌላዊው ማቴዎስ እንደጻፉት ኢየሱስም መልሶ ይህን ታደንቃላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ሲል ደቀ መዛሙርቱና አይሁዳውያኑ የሚኮሩበት መቅደስና ከተማቸው ኢየሩሳሌም እንደ ጥንታዊቷ ባቢሎን የፍርስራሽ ከተማ የኃጢአት፣ ያለመታዘዝ፣ የጥፋትና የውርደት ምልክት ይሆናሉ ሲል አስቀድሞ በትንቢት መልክ በግልጽ ለተከታዮቹ ለሐዋርያቱ ነገራቸው። በኢየሩሳሌም መቅደስ አስገራሚ ውበትና ግርማ ልዩ አድናቆት ውስጥ ለገቡት ለተከታዮቹ ሐዋርያት መምህራቸው ኢየሱስ የነገራቸው ትንቢትም አይሁዳዊው የታሪክ ጸሐፊ ጆሲፈስ እንደዘገበው በ70 ዓመተ ምህረት ሮማውያን ኢየሩሳሌምን በወረሩ ጊዜ ትንቢቱ ፍጻሜውን እንዳገኘ ይነግረናል። ዘ አፍሪካን ባይብልስ ኮሜንተሪ የተሰኘው መጽሐፍ እንደሚያትተው ይህ የኢየሩሳሌም ጥፋትና የመቅደሱ ውድመት አስቀድሞ በአይሁድ ቅዱሳን ነቢያት በሆኑት በነቢዩ ኤርምያስ፣ ዳንኤልና ሚክያስ ተገልጾ እንደነበር ይገለጻል። ስለዚህ በእናንተ ምክንያት ጽዮን ወይም እስራኤል እንደ እርሻ ትታረሳለች፣ ኢየሩሳሌምም የድንጋይ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል በማለት አስቀድሞ በነቢዩ ሚክያስ አፍ መነገሩን አፍሪካንስ ባይብል ኮሜንተሪ የተሰኘው መጽሐፍ በሰፊው ያብራራል። ሐዋርያት በደብረ ዘይት ተራራ ላይ ሆነው በሚያስገርም ውበቱና ግርማው የተመሰጡበት ቤተ መቅደሳቸውና የአባቶቻቸው የቃል ኪዳን ምድር የሆነችው ቅድስቲቱ ከተማቸው ኢየሩሳሌም በጌታ ዘንድ ለእሳት ፍርድ የተጠበቁ የመጥፋትና የውርደት ምልክት መሆናቸውን አስቀድሞ የሚያውቀው አምላክ የፍርድ ሰዓትን የቀጠረላቸው የአይሁድ ንጉሥ ኢየሱስ ክርስቶስ በአህያይቱ ውርንጫ ላይ ሆኖ በታላቅ ድል ዝማሬና ሆታ ወደ ከተማይቱ በገባበት ሰዓት ኢየሩሳሌም በዝማሬ በሆታና በሐሴት ተሞላች። በዛ ሁሉ ሆታ ደስታና ሐሴት ውስጥ ተከታዮቹ ሐዋርያት አይሁዳውያኑ የኢየሩሳሌም ሴቶች፣ ወጣቶችና ሽማግሌዎች ሰማየ ሰማያትን በታላቅ ዝማሬና ሆታ በሞሉበት ቅጽበት የቢታንያ ድንጋዮችና በእናቶቻቸው እቅፍ ውስጥ ያሉ ሕፃናት እንኳን ሳይቀሩ ለአይሁድ ንጉሥ የምስጋና ቅኔ በሚደረድሩበት አስደናቂ የማህሌት ሥርዓት ላይ አንድ ፈጽሞ ከማንም ያልተጠበቀ እንግዳ ክስተት በኢየሩሳሌም ስለ ኢየሩሳሌም ሆነ። ይህን በአይሁዳውያኑ ዘንድ እንግዳና ፈጽሞ ያልተጠበቀ ክስተት ወንጌላዊ ሉቃስ እንዲህ ሲል በወንጌሉ ውስጥ አስፍሮታል። ሲቀርብም ከተማይቱን አይቶ እንዲህ እያለ አለቀሰላት። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታወቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና። ታላቁ የታሪክ ጸሐፊ ጆሲፈስ እንደዘገበው ቀኝ ገዢዎቹ ሮማውያን ኢየሩሳሌምን ለቀናት ከበው የከተማይቱን መውጫና መግቢያ ዘግተው አይሁድ መውጣትም ሆነ መግባት እንዳይችሉ አድርገው አስጨንቀዋቸው ነበር። በዚህም ንጉሣቸው ኢየሱስ እንደተናገረው ኢየሩሳሌም ሕዝቦቿና ልጆቿ ሁሉ ሳይቀር እንደ መርግ በከበደ መከራ በጭንቀትና በምጣር ውስጥ ገብተው ነበር። በቅድስት ከተማቸው ቅጥር መያዝ የተነሳ ለራብ የተጋለጡት አይሁዳውያን ከበባው በተጠናከረ ቁጥር የሚላስ የሚቀመስ በማጣታቸው የተነሳ የፈረሶቻቸውን ኮረቻ፣ የዛፍ ፍሬዎች፣ ስራስርና ቅጠላቅጠል እንኳ ሳይቀር ለመብላት ተገደው ነበር። የሮማውያኑ ከበባ አላፈናፍን ሲልና ራቡ በእጅጉ እየከፋ በሄደበት ወቅትም ይህንኑ የዛፍ ቅርንጫፍና ፍራፍሬ፣ ስራስርና ሳር ለመብላት በሚደረግ ሹክቻ በርካታ አይሁዳውያን እርስ በርስ በመጋደል አባት ለወንድ ልጁ እናትም ለሴት ልጇ መራራት ያልቻለችበትና ሁሉም ራሱን ለማዳን የሚፍጨረጨርበት ክፉና አሰቃቂ የሆነ እልቂት ውስጥ ገብተው ነበር። በዛን ወቅትም የገዛ ልጆቻቸውንና ወገኖቻቸውንም የበሉ ሰዎች እንደነበሩ ተጽፏል። የታሪክ ጸሐፊው ጆሲፈስ በአይሁዳውያን የታሪክ መጽሐፉ ላይ በዚህ ሁሉ ራብና ሰቆቃ ውስጥ የነበሩት አይሁድ የጠላቶቻቸው ከበባ በቀረበ ቁጥር ነፍሳቸውን ከጠላቶቻቸው እጅ ለመታደግ ሲሉ የኢየሩሳሌምን ቤተ መቅደስ ተገን አድርገው ነበር። ምንም እንኳ ጠላቶቻችን ቢበረቱብንና ቢያሸንፉንም የአባቶቻችን አምላክ ይህን መቅደስ በአሕዛብ እግር ይረገጥና ይዋረድ ዘንድ አሳልፎ አይሰጠውም በሚል ተስፋ
ከራብ እልቂት የተረፉ በርካታ አይሁዳውያን የኢየሩሳሌምን መቅደስ የሙጥኝ ብለውት ነበር። የአባቶቻችን አምላክ በምንም ሁኔታ ለጠላቶቻችን አሳልፎ አይሰጠውም፣ የአሕዛብ እግርም አይረግጠውም ባሉት ቤተ መቅደስ ውስጥ አይሁዳውያን በመጨረሻው ሰዓት በአረመኔዎቹና በአሕዛባውያኑ በሮማውያን እጅ ከምንሞት ይልቅ በማለት እርስ በርሳቸው በሰይፍ ተራርደው ተላለቁበት። አይሁዳውያኑ በዚህ የእርስ በርስ እልቂት ደማቸው በመቅደሱ መሠዊያ መካከልና በመቅደሱ በርታች እንደ ጎርፍ መፍሰሱን አይሁዳዊው የታሪክ ጸሐፊ ጆሲፈስ ይተርክልናል። ጆሲፈስ የቅዱስ መቅደሱን ፍጻሜ፣ የከተማይቱን የኢየሩሳሌምን ውድመትና ጥፋትም በእንዲህ ልብን በሚሰብር ሁኔታ ትረካውን ይቀጥላል። ሮማዊው ጄኔራል ቲቶና ሰራዊቱ ወደዛ ባለ ታላቅ ግርማና ለ46 ዓመታት ሲሰራ ወደ ነበረው ውብ ቤተ መቅደስ አይኖቹን ባማተረ ጊዜ ከውበቱና ከቤተ መቅደሱ ጣራዎችና ግድግዳዎቹ ላይ በፈሰሱት ወርቆችና የከበሩ ማዕድኖች በእጅጉ ተገርሞ ነበር። እናም ጄኔራል ቲቶ በምንም ሁኔታ ቢሆን በዚህ ውብ ቤተ መቅደስ ላይ ማንም እጁን እንዳያነሳ ጥብቅ የሆነ ማስጠንቀቂያ ለሰራዊቱ አስተላልፎ ነበር። ለቀናት በሮማውያን ከበባ ስር የወደቁት አይሁዳውያን ግን እንደምንም የሞት ሞታቸውን ከራብ የተረፋቸውን ጉልበታቸውን አስተባስበው በሮማውያኑ ላይ የደፈጣ አደጋ ጣሉባቸው። በዚህ የደፈጣ አደጋ በእጅጉ ከተበሳጩ ሮማውያኑ 100 አለቃ መካከል አንዱ በእሳት የተቀጣጠለ ችቦ አይሁዳውያኑ ወደ ተከማቹበት ወደ ቤተ መቅደሱ በመወርወር ቤተ መቅደሱ በእሳት እንዲጋይ የመጀመሪያውን እርምጃ ወሰደ። ቀጥሎም ሌሎቹም የሮማ ወታደሮች ወደዛ አይሁዳውያኑ ወደሚኮሩበትና እንደ ነፍሳቸው ወደሚሳሱለት ቤተ መቅደስ የጥፋትና የእልቂት ሰይፋቸውን መዘው በመግባት መዓታቸውን ማዝነቡን ተያያዙት። ቤተ መቅደሱ በእሳት እየተቀጣጠለ መሆኑ መልእክት የደረሰው ሮማዊ ጄኔራል ከልዩ ጠባቂዎቹ ጋር በፈረስ ገስግሶ ከቦታው ሲደርስ ነገሮች ሁሉ ከቁጥጥር ውጭ ሆነው ነበር። ቤተ መቅደሱ በእሳት እየተያዘና ሮማ ወታደሮችም በቤተ መቅደሱ ተተግነው ያሉትን አይሁዳውያን ላይ እርምጃ እየወሰዱ ነበር። በመቅደሱ ውስጠኛ ክፍል ያሉት አይሁዳውያንም በአሕዛብ እጅ ከመውደቅ በማለት እርስ በርሳቸው በሰይፍ አንገታቸውን እየተቀላሉ በራሳቸው ላይ አሰቃቂ የሆነ ሞትንና እልቂትን አወጁ። በእሳት እየጋየ ያለው መቅደሱና በመቅደሱ ውስጥ እንደ ጎርፍ እየፈሰሰ ያለው የአይሁዳውያኑ ደም ቤተ መቅደሱ ከተሰራበት ወርቅና የከበሩ ማዕድናት ጋር እየተዋሃደና እየቀለጠ የፈጠረው ልዩ ኅብር ኢየሩሳሌምን ሐምራዊ የእሳት ከተማ የነበልባል አምድ አስመሰላት። ልባቸው በመቅደሱ ወርቅና የከበሩ ማዕድናት የነሆለለው ሮማውያኑ ወታደሮችም የመቅደሱን ድንጋይ እያፈረሱና እየናዱ ለዘረፋ ተሽቀዳደሙ። ዘ ግሬት ኮንትሮቨርሲ የተሰኘው መጽሐፍ ደራሲ የሆነችው የቤተ ክርስቲያን ታሪክ ጸሐፊ ሄሌን ጂ ዋይት የሮማውያኑ የመቅደሱን ወርቅ ለመዝረፍ በወሰዱት የመቅደሱን ድንጋይ የማፍረስ ድርጊት ኢየሱስ ስለ መቅደሱ ሲናገር ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያለው ትንቢት እንዲህ ባለ አሰቃቂና ዘግናኝ ሁኔታ ፍጻሜውን አገኘ ስትል ጽፋለች። ሄለን በዚህ መጽሐፏ ውስጥ ለዘመናት አይሁዳውያን ሲኮሩበት የነበረው ቤተ መቅደስም ሊያድናቸውና ሊቀድሳቸው የመጣውን ጌታቸውንና መሲሐቸውን በመግፋታቸውና ለሞት አሳልፈው በመስጠታቸው የተነሳ ኢየሩሳሌም እንዲህ ላለው የእግዚአብሔር ፍርድ ቁጣና መዓት ተላልፈው ተሰጡ በማለት አስረግጣ ጽፋለች። ኢየሱስ ለመጨረሻ ጊዜ ትላለች ሄለን በዚሁ መጽሐፏ ወደዚህ መቅደስ በገባበት ጊዜ በቤተ መቅደስ ውስጥ የሚሸጡትንና የሚለውጡትን ነጋዴዎች፣ ዘራፊዎችና ወንበዴዎች በጅራፍ ገርፎ ካስወጣና የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በማለት ቅዱስ መቅደሱን የንግድ ቤት ያደረጉትን ወንበዴዎች ከገሰጻቸው በኋላ ከእንግዲህ ቤታችሁ የተፈታ ይሆናል ብሎ በተናገረው ትንቢታዊ ቃል መሠረት በመቅደሱም ሆነ በኢየሩሳሌም ከተማ ላይ የጌታ ትንቢት አንድ ባንድ ተፈጽሟል ስትል ትደመድማለች። ከ70 ዓመተ ምህረት ጀምሮ ከምድረ ገጽ ጠፍታ የነበረችው እስራኤል እንደ ሀገር በአውሮፓውያኑ አቆጣጠር በ1948 ወደ ዓለም መድረክ ብቅ ብትልም በ70 ዓመተ ምህረት በሮማውያኑ የፈረሰው የቤተ መቅደሷ ጉዳይ ግን አሁንም ያልተፈታ እንቆቅልሽ እንደሆነ ዘልቋል። ሄሌን ጂ ዋይትም ሆነች ሌሎች በርካታ የሥነ መለኮት ሊቃውንት እንደሚያብራሩት የኢየሩሳሌም መቅደስ መፍረስ እስካሁንም ድረስ በርካታ አይሁዳውያን በሐዘንና በሰቀቀን የሚያስታውሱት የታሪካቸው ዋና ክፍል ነው። የእስራኤል እንደ መንግሥት መመስረትና በተለይም ደግሞ አይሁዳውያኑ በዓለም ፍጻሜ የፈረሰውን መቅደሳቸውን እንደገና ለመገንባት የሚነሱበት ቀን በዓለም ታሪክ ውስጥ የምድራችን ታሪክ የመጨረሻው መጀመሪያ ይሆናል ሲሉ መጽሐፍ ቅዱሳዊ የሆኑ ትንቢቶችን በማስደገፍ ያብራራሉ።
ይህም ከደብረ ዘይት በዓል ጋር በተራራዋ ደብረ ዘይት የተነሳ ተደጋግማ የምትነሳውና የዓለማችን ታሪክ ፍጻሜ መድረክ ናት ተብላ የምትታወቀው እስራኤል አሁንም ድረስ የዓለምን ሁሉ የልብ ትርታ ይዛ ያለች ሀገር እንደሆነች ቀጥላለች። የምድሪቱን ዕጣ ፈንታ መዘውር በእጇ የያዘች የምትመስለው እስራኤል የምድራችን የኃያላን ሁሉ ዓይን ማረፊያ ሆናለች። እናም ዘወትር የዓለም ሁሉ ሕዝብ ዓይንና ጆሮም ወደዚች ጥንታዊት ታሪካዊትና ቅድስት ከተማ ወደ ኢየሩሳሌም ነው። በዚህ በታላቅ መንፈሳዊ ሥነ ሥርዓት በሚከበረው በዓለ ደብረ ዘይት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴው፣ ዝማሬው፣ የቅዱሳት መጻሕፍት ንባባት ሁሉ ከዚህ ከዓለም ፍጻሜ ጋር የተያያዘ ነው። በዕለቱም የዓለም ፍጻሜ የመጨረሻው ፍርድና የጌታ ኢየሱስ ክርስቶስ ዳግም ምጽአት የሚታሰብበት ቀን እንደሆነ የቤተ ክርስቲያኒቱ ሊቃውንቶች በስፋትና በጥልቀት ያስተምራሉ። ውድ ተመልካቾች ለዛሬ ያቀረብኩላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ በያላችሁበት ሰላም ሁኑ።